ከሌላ ወንድ ጋር ሴክሹዋል ግንኙነት ብታደርግ ልጅ መፈጠር ቻንስ አለው። ወንዱም ልክ እንደዛው ከሌላ ሴት ጋር ቢያደርግ ልጅ የመፈጠር ቻንስ አለው። ሁለቱ ግን ሲያደርጉ ሪጀክት ይደረጋል። እንደዚህ አይነት ነገር ሲያጋጥምሳ ምንድነው መፍትሄው? ለምንድን ነው በሁለቱ መካከል ልጅ ያልተፈጠረው ነው? ጽንስ ለምንድን ነው የማይፈጠር የሚለው የተለያዩ ምክንያቶች አሉት፣ ወይም መካንነት የምንለው ማለት ነው። ስለዚህ ከሌላ ሰው ጋር ግን አለ ያው አንዳንድ የሚገናኙ ነገሮች አሉ አይደለ? ሀፕን ሲያደርጉ በቃ ልክ ነው ብለን ከሷ ነው መውለድ ያልቻለው ሌላ ሰው ጋር ሲሄድ፣ ስለዚህ ማን ነው መውለድ ያልቻለው? አሁን ይሄ ራሱ ትልቅ ኢሹ ነው። አብዛኛውን ጊዜ ሁሉም ወንድ መውለድ እንደሚችል የሚያስበው የወንድ መካንነት አለ። የወንድ ማረጥ እንዳለ ታውቃለህ? እናረጣለን። ያው ማረጥ የሚለው ቃል ምናልባት በደንብ ባይፈታውም በአማርኛ አለ። ግን ዞሮ ማረጥ ምንድን ነው? ማረጥ ማለት ሜኖፖዝ ወይም መውለድ አለመቻል ማለት ነው።